ነገ ሰኔ 30 ደረሰ። እንኳን ተወለድክልን አባታችን። በዓልህን ያከበረ እስከ 55 ትውልድ ድረስ እምርልሃለሁ። የገድልህ መጽሐፍ በተነበበበት ውሃ የተጠመቀ ሰው እስከ 80 ዘመኑ ድረስ እስከ 80 ዓመቱ ድረስ የሠራውን ኃጢአቱን አስተሰርይለታለሁ የተባለው ቅዱስ አደራ ይህንን ቅዱስ ሰው ሁሉ አውቆት ይጠቀምበት ዘንድ በቃል ኪዳኑም ይታሰር ዘንድ በደንብ አርጋችሁ ኮፒ ሊንክ እንድታደርጉት እጠይቃለሁ። ከእናቶች ማህፀን ከወጡት አንተን የሚመስል የለም አይኖርም የተባለ ገና በእናቱ ማህፀን እያለ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ሲያይ በደስታ የዘለለ ከሚበላውና ከሚጠጣው ከፍሎ ለነዳያን የሰጠ የመጸወተ ከቅዱስ ሥጋዬና ከክቡር ደሜ አበላዋለሁ አጠጣዋለሁ የተባለ ስምህን ጠርቶ የተማጸነና በቃል ኪዳን የታመነ ለሥጋና ለደሜ የሚያበቃን ደግ ሥራ እንዲሠራ አደርገዋለሁ እስከ 55 ትውልድም ድረስ እምረዋለሁ የተባለ ሰው ሁሉ ወደ ሥጋዊም ሆነ ወደ መንፈሳዊ ተግባሩ ሲሄድ ይህ እኮ የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ነው ብሎ ቅጽሩን ገራገሩን ደጀ ሰላሙን ቢሳለም እኔ መንበረ መንግሥቴን አሳልመዋለሁ እንዲሁም ደግሞ የገድልህን መጽሐፍ ገቦታውን ቢሳለም መንበረ መንግሥቴን አሳልመዋለሁ የተባለ ከቤተ ክርስቲያን ግቢ የተቀበረውን ከመከራ ሥጋ ከሲኦል እሳት አድነዋለሁ እኔ ከተቀበርኩበት ኢየሩሳሌም ጎልጎታ ሄዶ እንደተቀበረ እቆጥርለታለሁ። ቤተ ክርስቲያን